ሰላምታችን ከዋሊያ ሚዲያ ይድረሳችሁ እያልን ቅድመ ግምት ለስንት ሀገሮች ተሰጠ? አዘጋጇ ሀገር ምን ያህል ትጠቀማለች? ብዙ ዋንጫ ያነሳችው ሀገርስ ምን ግምት ተሰጣት? አፍሪካ ዋንጫ ለስንተኛ ጊዜ ነው የሚካሄደው? ይህንና የመሳሰሉ ጥያቄዎችን ስለምንመልስላችሁ አብራችሁ ከቆያችሁ ታተርፋላችሁ። ላይክ እና ሰብስክራይብ እያደረጋችሁ ቆዩን እያልን ወደ ፕሮግራሙ እናልፋለን። ማን ነው ያዘጋጀው? ምን ያህል ህዝብስ ውድድሩ ላይ ይገኛሉ? በ2025 በሚደረገው የአፍሪካ ዋንጫ ሞሮኮ በአዘጋጅነት ተመርጣ ውድድሩን እያዘጋጀች ትገኛለች። 24 ብሔራዊ ቡድኖች የሚወዳደሩበት ሲሆን እነዚህ ቡድኖች በካፍ ቅድመ ውድድሮች ተወዳድረው 24 ቡድኖች አልፈዋል። ለአፍሪካ ዋንጫ ዝግጁ ናቸውም እየተወዳደሩ ይገኛሉ። የሚካሄድባቸው ስታዲየሞችና ስማቸውንና ስንት ሰው ይዛሉ የሚለውን እንመልከት። የሚካሄድባቸው ዋና ዋና 3 ስታዲየሞች ስንገልጽላችሁ ታንገር ግራንድ ስታዲየም 75600 መቀመጫዎች ቦታ አለው። ፕራንስ ሞዋል አብዱላሂ ስታዲየም 68700 ሰዎች ይይዛል። ሞሐመድ ቪ ስፖርት ኮምፕሌክስ 67000 መቀመጫዎች ቦታ አለው። ሌሎች ስታዲየሞች እንደየሁኔታቸው ከ18000 እስከ 45000 መቀመጫዎች ያሉ ሲሆን ውድድሩም ይካሄድባቸዋል ተብሎ ይገመታል። እናም ሞሮኮ ይገኛሉ ተብሎ የታሰበው የጎብኚዎች ብዛት ደግሞ 1.2 ሚሊዮን በላይ ጎብኚዎች ይገኛሉ። በአጠቃላይ በአፍኮን 2025 በካፍ በሞሮኮ አዘጋጅነት እየተካሄደ ያለው የ25 የአፍሪካ ዋንጫ 24 ቡድኖች ይሳተፉበታል። ሁለተኛው ሀሳብ የሚሆነው ደግሞ ሞሮኮ አፍሪካ ዋንጫ በማዘጋጀቷ ምን ትጠቀማለች? የመጀመሪያው የሚሆነው የኢኮኖሚ ጥቅም ነው። ቱሪዝም መጨመር፣ ከአፍሪካና በዓለም አቀፍ ሀገሮች በሚሊዮኖች የሚቆጠሩ ጎብኚዎች ይገባሉ ተብሎ ይገመታል። ገቢ መጨመር፣ ሆቴሎች፣ ሬስቶራንቶች፣ ትራንስፖርቶች፣ የንግድ ሱቆች ዘርፈ ብዙ ጥቅሞች ያገኛሉ። እናም ሞሮኮ 1.1 ቢሊዮን ትርፍ ታገኛለች ተብሎ ይገመታል። የሥራ ዕድልም ጊዜውና ቋሚ ስራዎች በደህንነት አገልግሎት ይሰራሉ። ሁለተኛው ደግሞ የሚሆነው መሰረተ ልማት ነው። ስታዲየሞች መዘመን እናም አዲስ መገንባት ሲሆን መንገድ፣ አየር ማረፊያ፣ ትራንስፖርት ስራዎች ማሻሻያዎች አሳይቷል። እነዚህ ሁሉ ከውድድሩ በኋላ ለሀገር ይቀራሉ። ስለሆነም ሀገሪቷ ትዘምናለች፣ ለጎብኚዎች አሪፍ የሚሆን ይመስላል። በሶስተኛነት ደግሞ ፖለቲካና ዓለም አቀፍ ምስል መስራት ነው። ናሽናል ብራንዲንግ መጠናከር፣ እንደ ታማኝና ታዳጊ አስተናጋጅ ሀገር መታወቅ፣ ለወደፊት ወርልድ ካፕ ያሉ ትልልቅ ውድድሮች እድላቸውን መጨመር ያመለክታል። አራተኛው ደግሞ የእግር ኳስ እድገትናም የማህበራዊ ባህላዊ ጥቅም ነው። የሀገር ውስጥ እግር ኳስ መሻሻል፣ የወጣቶችና የአካዳሚዎች እድገት፣ ብሔራዊ ቡድን ሆም አድቫንቴጅ ማለትም ደጋፊዎች ጫና አለ ማለት ነው። ብሔራዊ ኩራት መጨመር፣ ባህል፣ ሙዚቃ፣ ምግብ፣ የተለያዩ ነገሮችን ለዓለም ማሳየት፣ የወጣቶች ተሳትፎ እናም መነሳሳትን ይጨምራል። በአጠቃላይ ሞሮኮ አፍሪካን ዋንጫ በማዘጋጀቷ ገንዘብ፣ ስም፣ መሰረተ ልማትና የእግር ኳስ ኃይል በአንድ ጊዜ ታገኛለች። ወደ ሌላኛው ጥያቄ ከማለፋችን በፊት ላይክ እያደረጋችሁ እናስጠነቅቃለን። ቅድመ ግምት ለስንት ሀገሮች ተሰጠሩ? መጀመሪያ የሚሳተፉትን ሀገሮች እንንገራችሁ። አዘጋጇ ሞሮኮ፣ አልጄሪያ፣ አንጎላ፣ ቢኒ፣ ቦትስዋና፣ ቡርኪና ፋሶ፣ ካሜሮን፣ ኮሞሮስ፣ ኮትዲቫር፣ ኮንጎ፣ ኢጅፕት፣ ኢኳቶሪያል ጊኒ፣ ሱዳን፣ ታንዛኒያ፣ ቱኒዚያ፣ ኡጋንዳ፣ ዛምቢያ፣ ዚምባብዌ፣ አጠቃላይ 24 ሀገሮች እነዚህን ይመስላሉ። ቅድመ ግምት ከተሰጣቸው ሀገሮች አንዷ የሆነችው ራሷ አዘጋጇ ሞሮኮ ነች። በእነ አሽራፍ ሀኪሚና ማዝራዊ እየተመራች ያለችው የአትላስ አንበሶቹ ጠንካራ ቡድን ይዛ ለአፍሪካ ዋንጫ ቀርባለች። ተጠባቂ ያረጋትም የዓለም ዋንጫን እስከ ግማሽ ፍጻሜ መድረሷ ነው። ሌላኛዋ ደግሞ ሀገር ደግሞ 7 ጊዜ ዋንጫውን ያነሳችው ሀገር ኢጅፕት ነች። ኢጅፕት በነሳላህና ሱሌማን እየተመራች ለዚህ የደረሰችው ኢጅፕት ቀላል ተጋጣሚ ትሆናለች ተብሎ አይጠበቅም። እንደ ሳውዝ አፍሪካ፣ ካሜሮን፣ አልጄሪያ፣ ቦትስዋና እና ኮትዲቫር ተገማች ክለቦች ናቸው። የአፍሪካ ዋንጫ ለስንተኛ ጊዜ ነው የተካሄደው? የአፍሪካ ዋንጫ የሚካሄደው ለ35ኛ ጊዜ ነው። የመጀመሪያው ውድድሩም የነበረው በ1957 የተካሄደ ሲሆን አዘጋጇ ሀገር ሱዳን ስትሆን ዋንጫውን ደግሞ ያሳካችው ክለብ ደግሞ ኢጅፕት ነች።
ባይ ዘ ዌይ ውድድሩን የመሰረቱት 3 ሀገሮች ሲሆኑ ግብፅ፣ ሱዳንና ኢትዮጵያ ነች። ኢትዮጵያም ዋንጫውን ያነሳችው በ1962 ሲሆን በአንድ ጊዜም አሳክተዋለች። እናም በአጠቃላይ ለ35ኛ ጊዜ ሞሮኮ እያዘጋጀች ትገኛለች ነው። ከራሷ ስንጀምር በ1957 በ1959 በ1986 በ1998 በ2006 በ2008 እና በ2010 ግብፅ አንስተዋለች። ቀጣይ ደግሞ ካሜሮን ስትሆን ካሜሮን ደግሞ 5 ጊዜ የዋንጫው ባለቤት ስትሆን በ1984 በ1988 በ2000 በ2002 እናም በ2017 አንስታለች። ጋና ደግሞ ለ4 ጊዜ ስታነሳ በ1963 በ1965 በ1978 እና በ1982 አንስታለች። ናይጄሪያ ደግሞ 3 ጊዜ ያነሳች ሲሆን 1980 በ1994 እናም በ2013 አንስታለች። አይቮሪ ኮስት ደግሞ 3 ጊዜ የዋንጫው ባለቤት ስትሆን 1992 2015 2023 አንስታለች። አልጄሪያ 2 ጊዜ በ1990 እና በ2019 አንስታለች። ደቡብ አፍሪካ ደግሞ በአንድ ጊዜ ስታነሳ በ1996 አንስታለች። ሞሮኮም እንደዚሁ አዘጋጁ ሀገር አንድ ጊዜ ስታነሳ በ1976 አንስታለች። ቱኒዚያም እንደዛው አንድ ጊዜ ስታነሳ በ2004 አንስታለች። ዛምቢያ በ2012፣ ሱዳን በ1970፣ ኮንጎ በ1972 አንድ ጊዜ አንስተዋል። የኛዋም ኢትዮጵያ አንድ ጊዜ ስታነሳ በ1962 አንስታለች። እናም የመጨረሻዋ ሴኔጋል ስትሆን አንድ ጊዜ ስታነሳ በ2021 ዋንጫውን አሳክታለች። በመጨረሻም የአፍሪካ ዋንጫ ምን ያህል ለውጥ አሳይቷል? አፍሪካ ውስጥ ቡድኖች ብዛት መጨመር በመጀመሪያ በካፍ በአሁኑ ሰዓት በተሰራ ቁጥር የበለጠ የማደግ ተስፋ ይኖራታል። እንዲህ እያልን ፕሮግራማችን ማብቂያ ላይ ደርሰናል። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን በቀጣይ ቪዲዮ እስከምንገናኝ ቻው ብለናል።